እስቲ ለአፍታ አስቡት። በቅንጦት የተንበሸበሹ ቤተ መንግስቶች በአንድ ጀንበር ሲናዱ፣ የሺህ ዓመታት ሥርዓት እንደ ቅጠል ሲረግፍ፣ ነፃነት፣ እኩልነትና ወንድማማችነት የሚሉ መፈክሮች አደባባዩን ሲያጥለቀልቁ፣ ይህ ተራ ታሪክ አይደለም። ይህ የአንድ ሕዝብ የቁጣ፣ የተስፋ፣ የጭካኔና የለውጥ ጥማት ድራማ ነው። ይህ ዓለምን ያናወጠው፣ የዘመናዊነትን በር የከፈተው፣ ግን ደግሞ በደም የታጠበው የፈረንሳይ አብዮት ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን የዚህን አብዮት ያቀጣጠሉትን ፍንጣሪዎች፣ የለውጡን ማዕበል የመሩትን ግለሰቦችና ይህ ታላቅ ለውጥ ለዓለም ያበረከተውን ዘላቂ አሻራ በጥልቀት እንመለከታለን። እስከ ቪዲዮአችን መጨረሻ ድረስ አብረውን ይቆዩ። 1789 በፊት ፈረንሳይ አሮጌው ስርዓት ወይም ኤንሸን ሪጅን በሚባል ጥብቅ የማህበራዊ መደብ ስርዓት ትተዳደር ነበር። ንጉሱ ሁሉን ቻይ ገዢ ተደርጎ ይቆጠር የነበረ ሲሆን የፈረንሳይ ንጉስ ሉዊ 16ኛና ባለቤቱ ንግሥት ማሪ አንቶኔት በቬርሳይ ቤተ መንግሥት በቅንጦት ሲኖሩ፣ አብዛኛው ህዝብ ግን በድህነትና በስቃይ ይማቅቅ ነበር። ህብረተሰቡ በሶስት መደቦች ተከፍሎ ነበር። የመጀመሪያው መደብ ወይም ፈርስት ስቴት ቀሳውስት ሲሆኑ እነዚህም ከቀረጥ ነፃ የነበሩና ሰፊ መሬትን የያዙ ነበሩ። ሁለተኛው መደብ ወይም ሰከንድ ስቴት መሳፍንት ሲሆኑ እነሱም ከቀረጥ ነፃና የውትድርናና የመንግስት ቁልፍ ቦታዎችን እየተቆጣጠሩ ነበሩ። ሶስተኛው መደብ ወይም ሰርድ ስቴት ከህዝቡ 97% በላይ የሚሆነውን የሚይዝ ሲሆን እነዚህም ገበሬዎች፣ የከተማ ሰራተኞች፣ ጠበቆች፣ ሐኪሞችና ነጋዴዎች፣ በአጠቃላይ ተራው ህዝብ ነበር። ነገር ግን ከባድ ቀረጥ የሚከፍለውና የመንግስትን ሸክም ሙሉ በሙሉ የሚሸከመው ይህ መደብ ነበር። ሆኖም ምንም አይነት የፖለቲካ ውክልና አልነበረውም። በዚህ መሃል የብርሃን ዘመን ወይም ኢንላይትመንት የተባለው አዳዲስ የአስተሳሰብ ፍሰቶች በአውሮፓ እየተስፋፉ ነበር። እንደ ቮልቴር፣ ሩሶና ሞንቴስኪዮ ያሉ ፈላስፎች ስለ ግለሰብ መብት፣ ስለ ህዝብ ሉዓላዊነት፣ ስለ ስልጣን ክፍፍልና ስለ ፍትሃዊ አስተዳደር አዳዲስ ሐሳቦችን ያራምዱ ጀመር። እነዚህም ሐሳቦች በተለይም በሶስተኛ መደብ ውስጥ ባሉ የተማሩ ሰዎች ዘንድ ተቀባይነትን አገኙ። ለምን ጥቂቶች በሀብት ይንደላቀቃሉ፣ ብዙሃን ግን ይራባሉ? እንዲሁም ለምን ንጉሱ ብቻውን ይወስናል የሚሉ ጥያቄዎች ይነሱ ጀመር። በተጨማሪም ፈረንሳይ ከፍተኛ የገንዘብ እጥረት አጋጥሟት ነበር። ለአሜሪካ አብዮት ያደረገችው ከፍተኛ ወታደራዊና የገንዘብ ድጋፍ፣ የንጉሳዊ ቤተሰብ ብክነትና ተከታታይ የተፈጥሮ አደጋዎች የሀገሪቱን የገንዘብ ግምጃ ቤት አራብተውት ነበር። በዚህም ዳቦ እንኳን ለህዝቡ ቅንጦት የሆነ መጣ። የህዝቡም ቁጣ ለእሳተ ገሞራ ይንተከተክ ጀመር። ይህን የገንዘብ ችግር ለመፍታት ንጉስ ሉዊ 16ኛ ከ175 ዓመታት በኋላ ለመጀመሪያ ጊዜ የሶስቱም መደቦች ተወካዮች ጉባኤ ወይም ስቴት ጀነራል በግንቦት 1789 ጠራ። ነገር ግን በጉባኤው የአሰያየም ስርዓት ምክንያት የሶስተኛው መደብ ተወካዮች ድምጻቸው እንደማይሰማ ተገነዘቡ። የመጀመሪያዎቹ ሁለት መደቦች ሁሌም በአንድ ላይ በመምረጥ የሶስተኛውን መደብ ፍላጎት ይገፉ ነበር። በዚህም የተበሳጩት የሶስተኛው መደብ ተወካዮች ራሳቸውን ብሔራዊ ምክር ቤት ወይም ናሽናል አሴምብሊ ብለው ሰይመው ለፈረንሳይ አዲስ ህገ መንግስት እስኪያጸድቁ ድረስ እንደማይበተኑ በሰኔ 20 ቀን 1789 በአንድ የቴኒስ ሜዳ ላይ ቃለ መሐላ ፈጸሙ። ይህም የቴኒስ ሜዳ ቃለ መሐላ የአብዮቱ ወሳኝ ምዕራፍ ነበር። በፓሪስ የነበረው ህዝብ በንጉሱ ወታደሮች መጠቃቃት ስጋትና በምግብ እጥረት ተቆጥቶ ነበር። በሐምሌ 14 ቀን 1789 የፓሪስ ህዝብ የንጉሳዊ አገዛዝ የጭቆና ምልክት የነበረው የባስቲል ወህኒ ቤትን አፈረሰ። ይህም ክስተት የአብዮቱ መጀመሪያ ተደርጎ ይቆጠራል። እናም ይህ ቀን ዛሬ የፈረንሳይ ብሔራዊ በዓል ሆኖ ይከበራል። ብሔራዊ ምክር ቤቱ ነሐሴ ወር 1789 የሰውና የዜጎች መብቶች ድንጋጌ ወይም ዲክላሬሽን ኦፍ ዘ ራይት ኦፍ ማን ኤንድ ኦፍ ዘ ሲቲዝን አወጀ። ይህም ሰነድ ሁሉም ዜጎች እኩል እንደሆኑ፣ በተፈጥሮ የማይገረሰሱ መብቶች እንደ ነፃነት፣ የንብረት ባለቤትነት፣ ደህንነትና ጭቆናን የመቃወም መብት እንዳላቸው አወጀ። ነፃነት፣ እኩልነትና ወንድማማችነት ወይም ሊበርቴ፣ ኢጋሊቴና ፍራተርኒቴ የአብዮቱን መሪ መፈክር ሆነ። በጥቅምት 1789 በሺዎች የሚቆጠሩ የፓሪስ ሴቶች በዳቦ እጦት ተበሳጭተው ወደ ቬርሳይ ቤተ መንግሥት ዘመቱ። ንጉሱንና ቤተሰቡንም አስገድደው ወደ ፓሪስ እንዲመለሱ አደረጉ። ይህም ክስተት የንጉሱን ስልጣን በእጅጉ አዳከመ። አብዮቱ እየገፋ ሲል ንጉስ ሉዊ 16ኛ ከአዲሱ ስርዓት ጋር ለመላመድ ፈቃደኛ አልነበረም። በሰኔ 1791
ከቤተሰቡ ጋር ከፈረንሳይ ለማምለጥ ሞክሮ ተያዘ። ይህም ድርጊት በሕዝቡ ዘንድ እንደ ክህደት ተቆጥሮ ለንጉሣዊ ሥርዓቱ የነበረው ቀሪ ድጋፍ እንዲጠፋ አደረገ። በሴፕቴምበር 1792 ፈረንሳይ ሪፐብሊክ መሆኗን በይፋ አወጀች። ንጉሣዊ አገዛዝም አበቃ። አዲሱ መንግሥት ብሔራዊ ኮንቬንሽን ወይም ናሽናል ኮንቬንሽን ተብሎ ተሰየመ። ነገር ግን አብዮቱ ውስጣዊና ውጫዊ ተግዳሮቶች ገጠሙት። እንደ ኦስትሪያና ፕሩሺያ ያሉ የውጭ ኃይሎች አብዮቱን ለማኮላሸት ጦርነት ከፈቱ። በሀገር ውስጥም የአብዮቱ ተቃዋሚዎች ነበሩ። በዚህም ወቅት የሕዝብ ደህንነት ኮሚቴ ወይም ኮሚቴ ኦፍ ፐብሊክ ሴፍቲ በሚል ስም ኃይለኛ ቡድን ተቋቋመ። የማክሲሚሊያን ሮቤስፒሮ መሪነት ጎልቶ የወጣበት ይህ ኮሚቴ የአብዮቱ ጠላቶች ናቸው የተባሉትን በሙሉ ያለ ርህራሄ ማደን ጀመረ። ይህ ከ1793 እስከ 1794 የዘለቀው ጊዜ የሽብር ዘመን ወይም ሬን ኦፍ ቴረር በመባል ይታወቃል። ንጉሥ ሉዊ 16ኛና ንግሥት ማሪ አንቶኔትን ጨምሮ በሺዎች የሚቆጠሩ ሰዎች በጊሎቲን አንገታቸው ተቀልተዋል። ሮቤስፒየር ሽብር ማለት ፍትህ፣ ፈጣን፣ ጥብቅና የማይበገር ነው ብሎ ያምን ነበር። ዓላማው አብዮቶቹን ከጠላቶቹ ማጥራት ቢሆንም ብዙ ንጹሃን ሰለባ ሆነዋል። በመጨረሻም የሮቤስፒየር ጭካኔ ለውድቀቱ ምክንያት ሆነ። በሐምሌ 1794 ሮቤስፒየርና ደጋፊዎቹ ተይዘው እነሱም በጊሎቲን ተቀጡ። በዚህም የሽብር ዘመን አበቃ። ከሽብር ዘመን በኋላ ፈረንሳይ ዳይሬክቶሬት በሚባል በአምስት ሰዎች በሚመራ አስፈጻሚ አካል መተዳደር ጀመረች። ነገር ግን ይህ መንግስት ደካማ፣ በሙስና የተዘፈቀና የፖለቲካ አለመረጋጋትን መፍታት ያልቻለ ነበረ። አገሪቱ አሁንም በጦርነትና በኢኮኖሚ ችግር ትታመስ ነበር። በዚህ ወቅት ነበር አንድ ወጣትና ብልህ የጦር ጀነራል ስሙ ጎልቶ መውጣት የጀመረው ናፖሊዮን ቦናፓርት። ናፖሊዮን በጦር ሜዳ ባስመዘገባቸው ተከታታይ ድሎች ዝናን አትርፎ ህዝባዊ ተቀባይነትን አገኘ። በኖቬምበር 1799 ወይም በአብዮታዊ ካላንደር 18 ብሩሜር ናፖሊዮን በመንግስት ግልበጣ የዳይሬክቶሬትን መንግስት አስወግዶ ስልጣን ጨበጠ። ናፖሊዮን መጀመሪያ ቀዳሚ ቆንስላ በመሆን በኋላም በ1804 ራሱን የፈረንሳይ ንጉሠ ነገሥት አድርጎ አወጀ። የሚገርመው ህዝቡ ለነጻነትና ለእኩልነት አብዮት ካካሄደ በኋላ እንደገና በአንድ ሰው አገዛዝ ስር ወደቀ። ነገር ግን የናፖሊዮን ዘመን የአብዮቱን አንዳንድ ውጤቶች አጠናክሯል። ታዲያ የፈረንሳይ አብዮት ምንን አስገኘ? የፊውዳል ስርዓት መወገድ፣ የመሳፍንትና የቀሳውስት ልዩ መብቶች ተወገዱ፣ የህግ የበላይነትና እኩልነት። የናፖሊዮን የህግ መድብል ወይም ናፖሊዮን ኮድ በመላው አውሮፓ ተጽዕኖ ያሳደረ ሲሆን የህግ እኩልነትን መሰረት አድርጓል። የብሔርተኝነት ስሜት መነቃቃት። ፈረንሳውያን ለአንድ ህዝብና አንድ ሀገር ያላቸው ስሜት አደገ። ይህም ስሜት በመላው አውሮፓ ተስፋፋ። የዲሞክራሲ ሐሳቦች መስፋፋት። አብዮቱ ለንጉሣዊ አገዛዝ አማራጭ እንዳለ አሳይቷል። የህዝብ ሉዓላዊነት፣ የዜጎች መብትና የውክልና አስተዳደር ሐሳቦች በመላው ዓለም እንዲስፋፋ አድርጓል። የመካከለኛው መደብ እድገት። ነጋዴዎች፣ ባለሙያዎችና የተማሩ ሰዎች በፖለቲካና በኢኮኖሚ የበለጠ ሚና እንዲኖራቸው መንገድ ከፍቷል። የፈረንሳይ አብዮት በፈረንሳይ ብቻ ተወስኖ አልቀረም። በአውሮፓ፣ በላቲን አሜሪካና በመላው ዓለም የነጻነት ትግሎችን አነሳስቷል። የፖለቲካ አስተሳሰብን ቀይሯል። የዘመናዊውን ዓለም ገጽታ በመቅረጽ ረገድም ትልቅ ሚና ተጫውቷል። የፈረንሳይ አብዮት ውስብስብ፣ በደም የተሞላና ብዙ ውጣ ውረዶች የነበሩት ክስተት ነው። የነጻነት ጥማት ወደ ሽብር፣ የለውጥ ፍላጎት ወደ አምባገነንነት ሲያመራ አይተናል። ነገር ግን ከሁሉም በላይ ይህ አብዮት የሰው ልጅ ለፍትህ፣ ለእኩልነትና ለተሻለ ሕይወት ያለው የማይበርድ ፍላጎት ያሳየ የታሪክ ምዕራፍ ነው። ተመልካዮቻችን፣ ስለ ፈረንሳይ አብዮት ያቀረብንላችሁ ጥልቅ ዳሰሳ እንደተደሰታችሁ ተስፋ እናደርጋለን። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉት ኮሜንት ላይ መጻፉን አይዘንጉ። በቀጣይ ታሪክ ነክና የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስክንገናኝ ድረስ መልካሙን ሁሉ ተመኘን። ቻው።